ይህ የገዮን አካዳሚ ዩቲዩብ ቻናል ነው። የተለያዩ ትምህርታዊ ቪዲዮዎች ስለሚለቀቁበት ላይክ እንዲሁም ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። በኦንላይን መማር የምትፈልጉ ደግሞ ከላይ ባስቀመጥኩት ስልክ ቁጥር በተለያየ መልኩ በቴሌግራም በዋትስአፕ እና በኢሞ ታገኙኛላችሁ። መልካም ቆይታ። ሰላም ቤተሰቦች እንዴት ቆይታችኋል? ዛሬ ደግሞ እዚህ ጋር እንደምታዩት እንግዲህ የተዘበራረቁ ቃላት ተቀምጠዋል። ምንድነው የምናደርገው? እነዚህን ቃላት ወደ አረፍተ ነገር እንቀይራቸዋለን። አረፍተ ነገር ማለት በራሱ ምንድነው? እንግዲህ አረፍተ ነገር ማለት ከዚህ በፊት ታውቁታላችሁ ብዬ አስባለሁ። አንድ የተሟላ ሐሳብን የያዘ ወይ ደግሞ በአራት ነጥብ የተቋጨ ማለት ነው። ስለዚህ እዚህ ጋር የዘረዘሩትን ወደ የት እንቀይራቸዋለን? ወደ አረፍተ ነገር። እዚህ ጋር እንግዲህ ልጅቷ መልካምነት አበበ ወደ ትምህርት ሄደች፣ ከአሜሪካ ሀጎስ አሸነፈ፣ መጣ፣ ለራስ ሜዳሊያ፣ ሀና ነው፣ ነች፣ ቶሎሳ ጎበዝ፣ ተማሪ፣ ደግ ነው የሚሉ አሉ። እነዚህ ነው እንዳቀማመጣቸው ብናነባቸው ትርጉም አይሰጡንም። ለምን? ተዘበራርቀው ስለተቀመጡ ማለት ነው። ስለዚህ ምን እናደርጋቸዋለን? አስተካክለን ትርጉም እንዲሰጡ እናደርጋቸዋለን ማለት ነው። ስለዚህ ከዚህ እንነሳ። ከመጀመሪያው አንደኛ ልጅቷ ከዛስ ማለት ይቀጥለው ልጅቷ ወደ ትምህርት እዚህ ጋር ቤት መኖር አለበት። ወደ ትምህርት ቤት ሄደች። አራት ነጥብ። አያችሁ ልጅቷን ከዚህ ወሰድኩ። ልጅቷ ወደ ትምህርት ቤት እዚህ ጋር ወደ ትምህርት ቤት ሄደች። ከዚህ ስናሰባሰባቸው ሶስቱን ልጅቷ ወደ ትምህርት ቤት ሄደች። ሁለተኛ አበበ ከአሜሪካ መጣ። አራት ነጥብ። አበበ ከአሜሪካ መጣ። ሶስተኛ የምንችለውን ያክል መሰረታለን። እዚህ ጋር ቶሎሳ ስም ካለ ሁልጊዜ ስም ነው የሚቀድመው። አረፍተ ነገር ለመመስረት ስም ቀድሞ ይጻፋል። ቶሎሳ ደግ ማለት እንችላለን። ቶሎሳ ደግ ነው። ቶሎሳ ደግ ነው። አራተኛ ሀና ከዛስ ጎበዝ ተማሪ ነች። ቦታ ስላልበቃ እዚህ ጋር እንመጣና አራት ነጥብ። ሀና ጎበዝ ተማሪ ነች። ከተለያየ ቦታ ነው የሰበሰብኳቸው፣ ግን አንድ ላይ ሲቀናጁ አረፍተ ነገር ይሰጡናል ማለት ነው። አምስተኛ ሀጎስ ሜዳሊያ አሸነፈ። ሀጎስ ሜዳሊያ አሸነፈ።
አሁን እነዚህን የሰበሰብኳቸው ሶስቱንም ከተለያየ ቦታ ነው። ሀጎስ እዚህ ጋ ነው ያለው፣ አሸነፈ እዚህ ጋ ነው፣ ሜዳሊያ እዚህ ጋ ነው። ነገር ግን ትርጉም እንዲሰጠኝ ማለት ነው። ከነዚህ ሁሉ የመረጥኩበት ምክንያት እነዚህ ሲሰበሰቡ ትርጉም ስለሚሰጡ ማለት ነው። ስድስተኛ መልካምነት ለራስ ቦታ ስለማይበቃኝ እንደዚህ ልጻፋቸው። ለራስ ነው። መልካምነት ለራስ ነው። አሁን ከነዚህ ውስጥ 6 ያክል የምናወጣው አረፍተ ነገሮች ያልኳቸው። አረፍተ ነገር ማለት ምን ማለት ነው? የተሟላ ሐሳብ ደግሞ በ4 ነጥብ የተደመደመ ማለት ነው። ስለዚህ መጀመሪያው ልጅቷ ወደ ትምህርት ቤት ሄደች። ልጅቷ ወደ ትምህርት ቤት ሄደች። ሰበሰብኳቸው አረፍተ ነገር። ሁለተኛ አበበ እዚህ ጋ ነው ያለው፣ ከአሜሪካ መጣ። አበበ ከአሜሪካ መጣ። ሶስተኛ ቶሎሳ ደግ ሰው ነው። ቶሎሳ ደግ ነው። ቶሎሳ ደግ ነው። አራተኛ ሃና ጎበዝ ተማሪ ነች። ሃና ጎበዝ ተማሪ ነች። አምስተኛ ሀጎስ ሜዳሊያ አሸነፈ። ሀጎስ ሜዳሊያ አሸነፈ። ከተለያየ ቦታ ነው የተሰበሰብኳቸው፣ ግን አንድ ላይ ሲሰበሰቡ ይሄን የተሟላ ትርጉም መስጠት የሚችል አረፍተ ነገር ሆኖ ማለት ነው። ስድስተኛ መልካምነት ለራስ ነው። አያችሁ፣ በእንደዚህ አይነት መልኩ ከተቀመጡ ብቻ ነው የተሟላ ሀሳብ ሊሆን ይችላል። ከዛ እነዚህ ደግሞ እየሰፉ ወደ ጽሁፍ ሰፊ የሆነ ድርሰት እንዲሁም ደግሞ ወደ ሌላ ሰፊ ጽሁፍ የሚቀየሩት በዚህ መልኩ ነው ማለት ነው። ግን እነዚህ ተዘበራርቀው ከተቀመጡ ትርጉም መስጠት አይችሉም ማለት ነው። ይሄን ለምሳሌ እንደዚህ ገለብጠው መጣ ከአሜሪካ አበበ። ለምሳሌ መጣ ከአሜሪካ አበበ። አሁን እንደዚህ አይጻፍም። መጣ ከአሜሪካ አበበ አይባልም። ይሄ ቋንቋውን ለዛ ያሳጣል ማለት ነው። ትክክለኛ ፎርማቱን የተከተለ አይደለም። ሲጀምር አረፍተ ነገር ሲጻፍ ስሞች ካሉ ስም ይቀድማል። ስም ቀድሞ ነው የሚጻፈው ሁልጊዜ። ከዛ ገላጭ አለ ስሙን የሚገልጽ፣ በመቀጠል ደግሞ መደምደሚያ። እነዚህ አሁን ሄደች፣ ነው፣ ነች፣ አሸነፈ ነው ያልኳቸው መደምደሚያዎች ይባላሉ። የአረፍተ ነገር መደምደሚያ። እነሱ መጨረሻ ላይ ይመጣሉ። ስም ካለ ደግሞ መጀመሪያ ልጅቷ፣ አበበ፣ ሃና፣ ሀጎስ እያልኩ የዘረዘርኳቸው ማለት ነው።